አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም ምዕመናንና ምዕመናት ሕዝበ ክርስቲያን በወደደን ባፈቀረን እንደ ቸርነቱ እንደ አባትነቱ እየጠበቀ እየመገበ እንደ አምላክነቱ እየጠበቀ እስከዚህ ዕለት እስከዚህ ሰዓት ባደረሰን ቸር ሰውን ወዳጅ የባህሪ ቅዱስ በሆነ ቅዱስ እግዚአብሔር አምላካችን ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ቸርነት የባህሪ ገንዘቡ የሆነ ልዑለ ባህሪ ቅዱስ እግዚአብሔር አምላካችን ዛሬም ዘወትርም ስሙ ለዘላለም የተባረከና የተመሰገነ ይሁን። እንኳን ከወደቅንበት ወደ ተነሳንበት ከጨለማ ወደ ብርሃን ከሐሳር ወደ ክብር ከሲኦል ወደ ገነት ወደ ተመለስንበት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ፣ በሰላም አደረሰን። አልቦሙ ማኅደር ስፍራ አልነበራቸውም፣ ስፍራ አልነበራቸውም ወይም ማደሪያ መጠለያ አልነበራቸውም በሚል መነሻ ከበዓለ ልደቱ ታሪክ ጋር በማያያዝ ባሉን ጥቂት ደቂቃዎች እንማማራለን። ሁላችሁም ከልብ ሆናችሁ እንድትከታተሉ በእግዚአብሔር ስም እጠይቃለሁ። ቃሉን የምናገኘው ወንጌላዊ ሉቃስ በጻፈልን በጌታችን በመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል በሁለተኛው ምዕራፍ በሰባተኛው ቁጥር ላይ የምናገኘው የልደቱን ታሪክ ስንተርክ የልደቱን ታሪክ ተርኮ ወንጌላዊ ሉቃስ በጻፈልን በዚህ ክፍል ነው የምናገኘው። እንግዲህ ወንጌላዊ ሉቃስ ማደሪያ መጠለያ ስፍራ አልነበራቸውም ብሎ መዝግቧል። እነዚህ ስፍራ ያጡት እነዚህ መጠለያ ያጡት እነማን ናቸው? ለምን መጠለያ አጡ? መጠለያ አጥተውስ ደግሞ ምን ሆነ? ምን ተደረገ? የሚለውን የሁላችንንም ሕይወት የሚዳስ የወደቅን ሲመስለን የተነሳን የተዋረድን ሲመስለን ደግሞ የተከበርን እንደሆን የትም እንሆን የትም እኛ ሰዎች ከሆን እኛ ማንነታችንን ካልለቀቅን የአለንበት ስፍራ ክብራችንን ሊቀንስ የማይችል ማንነታችንን ሊያሳጣ የማይችል መሆኑን የሚያሳይ ትልቅ የታሪክ ክፍል ነው። እንደሚነግረን እንግዲህ ታሪኩ ወንጌላዊ ሉቃስ ሲጽፍ በዚያም ጊዜ ከአውግስጦስ ቄሳር ንጉሥ ታዞ የሕዝቦች ቆጠራ እንዲደረግ ሆነ። ዮሴፍም ከዳዊት ወገንና ከቤተልሔም ነዋሪዎች መካከል ስለሆነ እንዲጠብቃት ከተሰጠችው ድንግል ማርያም ጋራ ወደ ቆጠራው ወጣ ይላል። የሕዝብ ቆጠራ ነበር፣ በቤተልሔም ነው ይደረግ የነበረው። እዚያ የአካባቢውና የዙሪያው ማህበረሰብ ተሰብስቦ ቆጠራ እየተደረገ ሳለ እንደሚታወቀው በፈቃደ አምላክ በብስራተ መልአክ መልአኩ ቅዱስ ገብርኤል ነቢያት ትንቢት የተነቡለትን ሱባኤ የቆጠሩለትን የእግዚአብሔር ልጅ የሆነው ወልድ ዋሕድን በማኅፀኗ ጸንሳ በድንግልና እንደምትወልድ ለእመቤታችን አብስሯት። ይህም ሆኖና ተፈጽሞ ጸንሳ 9ኛ ወር ነበርና በዚያ እንዳሉ የመውለጃዋ ሰዓት ደረሰ ይላል። በዚያ እንዳሉ የመውለጃዋ በስብሰባ ቦታ እንደሄደችው በስብሰባ ቦታ እንደሄዱት የመውለጃዋ ቦታ የመውለጃዋ ጊዜ ደረሰ። በዚያን ጊዜ የነበሩት በቤት ስላልነበረ ለስብሰባ ለሕዝብ ቆጠራ እንደወጡት ስለነበረ በዚያ የአደባባይ ቦታ ላይ የመውለጃዋ ጊዜ ደረሰና ስፍራ አልነበራቸውም፣ መጠለያ አልነበራቸውምና ወዲያውኑ ወለደች። ስትወልድ የተወለደውን ሕፃን ማስቀመጫ ማስተኛ ስላልነበራት ዋስ ከበቶ ውስተ ጎለ እብን። ጎለ እብን ማለት ከብቶች ገለባ የሚበሉበት
ወይም የከብቶች መኖ የሚቀርብበት የተፈለፈለ የድንጋይ ገንዳ ገበታ ማለት ነው። በዚያ ላይ አስተኛችው ይላል። እንግዲህ ይሄ ነው። ይሄ የሆነው ምንድነው? ስፍራ ባለመኖሩ፣ አንደኛ መጠለያ ቤት የለም። ቅዱስ ዮሴፍ የእመቤታችን ጠባቂ የሆነው አረጋዊ ዮሴፍ እንደ ዳስ ነገር አዋቅሮ ለጊዜው ዳስ ጥሏል። ወቡው ቤተ ወሰገደ ሎቱ ይላል። ሰብአ ሰገል ሲመጡ ወደ ቤት ገብተው ሰገዱለት ይላል። ቤት የላቸውም ስፍራ የላቸውም ብሎ ወንጌላዊ ጽፎ የለም ወይ ቤት የተገኘ ቢሉ አረጋዊ ዮሴፍ ለእመቤታችን ጌታን ለወለደችው እመቤታችን መጠለያ ሲል የሆነ ዳስ ነገር ጊዜያዊ አዋቅሮ በዚያ ጥሎ ነበርና በዚያ ገብተው ሰገዱለት ማለት ነው ይላል። ሌላ እንግዲህ አልጋ በቤትም እናቶች ሲወልዱ እንደውም ይወልዳሉ ተብሎ ቅድመ ዝግጅት ተደርጎለት አልጋ ተዘጋጅቶ ምንጣፉ ፍራሹ ተዘጋጅቶ እንደ ድሮውም እንደ እናቶቻችን ቢሆን ያው በጊዜው ያነጥፉት የነበረ ከከብት ቆዳ ተለስልሶ የተሰራ ልዩ ልዩ ገለባ የተጨመረበት ጉዝጓዥ የተደረገበት ምቹ ሁኔታ ተደርጎ ይደረጋል። ይህ ሁሉ ግን እንዳይሆን ቤት የሌላቸው ስፍራ የሌላቸው ስለሆነ የከብቶች መኖ በሚቀርብበት ገንዳ ላይ አስተኛቸው ይለናል። እንግዲህ ይሄ ማን ነው? ስፍራ ያልነበራቸው ለማን ነው ሲባል ለራሷ ለእመቤታችን ለቅድስት ድንግል ማርያም እዚያም ደግሞ በማህፀኗ ተሸክማው የነበረውና በዕለቱ የወለደችው ሰማዩን ምድሩን ባህር የብሱን የሚታይ የማይታየውን የፈጠረውን ንጉሥ ክርስቶስን ወልዳ እሱን ይዛ ነው እንግዲህ ስፍራ ያጣቸው። ስፍራ አልነበራቸውም ይላል። ግን ስፍራ ባይኖራቸውም ቤት ባይኖራቸውም በዚህ የስብሰባ ቦታ ላይ ተገኝተው ይሄ ታሪክ እየተፈጸመላቸው ያሉት እነማን ናቸው ስንል አንደኛው እስመ ጻድቁ ዮሴፍ ፈቀደ ይክስታ፣ አረጋዊ ዮሴፍ ጻድቅ ነበረና ሊገልጣት አልፈለገም፣ ለሷ ይጨነቅላት ነበር የተባለለት ታላቁ ጻድቅ እመቤታችን ቅድስት ድንግል ማርያምን እንዲጠብቅ አደራ የተሰጠው ጌታን እንደ ሰውኛ ተንከባክቦ እንዲያሳድግ እድል የተሰጠው ይህ ታላቅ ጻድቅ ሰው ዮሴፍ ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ጻድቅ ነበርና ተብሎ ጻድቅነቱ ተገልጾለታል። ከዚያም ቀጥሎ እመቤታችን ይዞ ለመውጣት ሲጨነቅ ይዣት በወጣ የጸነሰችው ከማን ከምን እንደሆነ ስለማያውቁ በሰውኛ በስህተት የጸነሰች መስሏቸው ይጣሉብኛል ብሎ ለመውሰድ ፈርቶ እንዳያስቀራት ደግሞ ከኔ ቤተሰብ ውስጥ መኖሯ ይታወቃልና የታስቀራሃት ተብለው ይቆጣጠሩብኛል፣ ሁልጊዜም ከጥያቄ አላመልጥም በማለት ሲጨነቅ ቅዱስ ገብርኤል የዳዊት ልጅ ዮሴፍ ሆይ ማርያምን ለመውሰድ ለምን ትፈራለህ? ውሰዳት፣ ምንም አትሆንም፣ ይዘህ ውጣ ብሎት ይዞ የወጣው ታላቁ ሰው ትልቁ ሰው ዮሴፍ ነው። ይሄ ትልቁ ሰው ዮሴፍ ነው ቦታ ያጣው። እንደገና ደግሞ ድንግል ትጸንስ ወተወልድ ወልደ ወትሰምዮ ስሙ አማኑኤል ብለው እነ ኢሳይያስ የተነቡላት ድንግሊቱ በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች ተብሎ እግዚአብሔር ከኛ ጋር የተባለውን አማኑኤልን የወለደችው አማኑኤልን የተሸከመችው እመቤታችን ቅድስት ድንግል ማርያም ናት። ስፍራ ቦታ ማደሪያ የጣቸው ማለት ነው። በዚያውም ላይ ደግሞ ሰውን ለማዳን ሲል ከሰማየ ሰማያት ወርዶ ሰማዩ ምድሩ የሱ የሆነው ጌታ ስፍራ ታጣለት ተብሎ ተነግሮለታል ማለት ነውና ስፍራ አልነበራቸው ይላል። በዚያም መንጎቻቸውን ተግተው ይጠብቁ የነበሩ እረኞች ነበሩ። መልአኩ ሄዶ ዛሬ ታላቅ የሆነ የምስራች ነው የምነግራችሁ፣ ለሕዝቡ ሁሉ ለሰው ሁሉ የሚሆን የምስራች ታላቅ ደስታ ነግራችኋለሁ። እነሆ በዳዊት ከተማ መድኃኒት እሱም ክርስቶስ ጌታ ተወልዶላችኋል እያለ ይህን የምስራች ነገራቸው። ከዚያም መልአክ ጋር ብዙ የሰማይ ሰራዊት የሰማይ መላእክት መጥተው በቤተልሔም ዙሪያ ሁሉ ከበው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ ለእግዚአብሔር በሰማያት ክብር ምስጋና ይገባል፣ ለሰው ልጅ ነፃነቱ ተሰጠው እያሉ እየዘመሩ ተገኙ፣ እየዘመሩ ታዩ። እረኞቹም እንደተባለላቸው እስከ ቤተልሔም ሄደው
በተወለደበት በረት እናቱና ዮሴፍ ጋራ የተወለደውን ሕፃን ክርስቶስን እንደተባለላቸው ሆነው አገኙ። መልሰውም ለሕዝቡ አወሩ፣ ሰበኩ፣ ነገሩ። ሕዝቡም ለእረኞቹ በተገለጸው ምስጢር በተገለጸው ነገር እጅግ አደነቁ እያለ የልደቱን ታሪክ ይተርክልናል። አሁን ይሄን ምናልባት የትምህርት ርዕሱ ሲነሳ እናንተም ልትተነትኑት የምትችሉ ነገር ነው ይሄ ቃል። አሁን እኛ እንግዲህ እንደምታዩት እናንተ ወገኖቻችን የሀገሪቱ ባለቤቶች፣ የሀገሪቱ ባላባቶች፣ ባላገሮች። ባላገር ማለት ስድብ አይደለም። ዛሬ ሰው ስድብ እያደረገው ነው። ባላገር ማለት የወንዙ አየሩን፣ ውሃውን፣ ገጸ ምድሩን መልመድ ሳይሆን መወለድ ያለበት፣ ለምዶ ሳይሆን ተወልዶበት፣ ተወልዶ ለምዶ ያደገበት ባላገር ባለቤት ማለት ነው። እና ይሄ ነው እንግዲህ እና ሁላችሁም እኛም ሁላችንም ለዚች ሀገር ምኖች ነን ማለት ነው። ባላገር ነን፣ ባላገሮች ነን። ባለጌ ማለት ስድብ አይደለም። አሁን መልካሞቹ ነገሮች ሁሉ ወደ ስድብ ተለውጠዋል። ባለጌ ማለት አጼጌ፣ እቴጌ ማለት የክብር ስም እንደሆነ ሁሉ ባለጌ ማለት ባለርስት ሰው ማለት ነው፣ ተወላጅ ማለት ነው። ስለዚህ እኛ እንዳልላችሁ ሰደበ ነው የምትሉኝ ራሴን እንጂ ባለጌዎች ነን ማለት ነው። ባለጌዎች ባላገሮች ነን እና ባላገር ሆነን ሳለ ስፍራ ያለን ልክ የዛሬ ልደቱን ቀን ስናስብ ምድሩ የሱ የሆነው ጌታ ቦታ አጣ እንደተባለ፣ አየሩ የሱ የሆነው ጌታ፣ መጠለያ ሁሉ የሱ የሆነው ጌታ መጠለያ አጣ እንደተባለ ሁሉ እኛም በምድራችን በሆነ በታሪክ ክስተት ይሄ ነገር ግጥሞን ቤት የሌለው ቤት የነበረው ቤት እንዳልነበረው፣ 2 3 ቤት፣ የቆርቆሮ ቤት፣ የግንብ ቤት፣ እልፍኝ ቤት፣ አዳራሽ ቤት፣ የከብቶች ቤት ለብቻ፣ የሰዎች ቤት ለብቻ፣ የእንግዶች ቤት ለብቻ እያላችሁ ይዛችሁ የነበረ ሁሉንም አጥታችሁ መጠለያ አልባዎቹ ሆናችሁ ትገኛላችሁ ዛሬ ማለት ነው። ስፍራ አልነበራቸውም ስንል ጌታዬም እኮ ተብሎለታል እንድትሉ ነው ዛሬ ይህን ታሪክ ያነሳሁት። ለእመቤቴ ለድንግል ማርያም እኮ ይሄ ድርሻ ደርሷታል። ቤት አልነበራትም፣ መጠለያ አልነበራትም ተብሏል። ለሰማዩ ለምድሩ ጌታ ለክርስቶስም እኮ መጠለያ አጣ ተብሏል። ለጻድቁ ዮሴፍም እኮ መጠለያ ስፍራ አጣ ተብሏል። ስለዚህ እኛም ደግሞ ይሄ የእምነት ታሪክ ነው። ትልቁ ነገር ያሳየን እንደውም ብዙም መፈናቀሉን መሰደዱን ነው። ጌታ በተወለደ በ2 ዓመት እስከ ግብፅ በረሃ ድረስ ተሰዶ ስፍራ አጥቶ ቦታ አጥቶ ሲንከራተት አይተናል ማለት ነው። እና ይሄ በእምነታችን ይሄ በሕይወታችን ሊያጋጥም የሚችል መሆኑን ነው። እንዲህም ሆኖ ግን ስፍራ አጥተው እያለ መጠለያ አጥተው እያለ መቀመጫ አጥተው እያለ ግን መዝሙሩ ምን ነበር? የመላእክት ዝማሬ ስንል የሮሮ የሐዘን የቁዘማ ሳይሆን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ ለእግዚአብሔር በሰማያት ምስጋና ይሁን፣ በምድር ሰላም ተደረገ፣ ለሰው ልጅ ነፃነቱ ግዛኑ ተሰጠው እያሉ ዘመሩ። የኛም ዝማሬ አሁን ይሄ ነው መሆን ያለብን የትም እንሁን የትም። ምክንያቱም የተወለደውን ክርስቶስ ይዘናልና፣ ምክንያቱም ለትትና የወረደውን ክርስቶስ ትትናውን አይተንለታልና። ስለዚህ በዚህ ልንቆዝም አይገባም። ይሄ ስፍራ ባለመኖራችን ማለት ነው። በማቴዎስ 8 ላይ ምን ይላል? ለወልደ እጓለ እመሕያው አልቦ ዘያሰምክ ቦቱ ርእሶ፣ ለሰማይ ወፎች ለምድር ቀበሮዎች ለቀበሮዎቹ ጉድጓድ ለወፎቹ የዛፍ ላይ ቤት አላቸው፣ ለሰው ልጅ ግን መጠለያ ራሱን አጎንብሶ የሚያስጠጋበት መጠለያ የለውም ይላል። መጠለያ የለውም። 33 ዓመት ከ3 ወር ወይም ከ4 ወር ከ10 ቀን በዚህ ምድር ሲኖር አንድም መጠለያ አልሰራም። ልክ እንደ ጥገኝነት በዮሴፍ ቤት እንደኖረ ታሪኩ ይተርከናል ማለት ነውና እንደ ነገሮች ሲመቻቹ ለሰው ልጅ መጠለያ ቢኖረው ጥሩ ነው። 3 መሰረታዊ ነገሮች ምግብ፣ ልብስ፣ ቤት፣ እነዚህ ለአንድ ሰው መሰረታዊ ነገሮች ተብለው የሚጠሩት ናቸው። ሰው ግድ ልብስ ሊኖረው ይገባል። ሰው ግድ መጠለያ ሊኖረው ይገባል። ሰው ግድ የሚመገበው ግድ ሊኖረው ይችላል። ይሄ ምንድን ለቆይታው ማለት ነው። ለመኖሪያው ለህይወቱ ሳይሆን ለመቆያ። መጠለያው መቆያ ነው፣ ምግቡም መቆያ ነው፣
ልብሱም ያው እስከምንቆይ ሰው ሆነን ስንንቀሳቀስ በሰውነታችን ስለምናፍር ለመጠለያችን እንጂ ከሞትነ በኋላ ግን ሶስቱም አያስፈልጉንም። መጠለያውም አያስፈልገን፣ ምክንያቱም ተጠላዮቹ የለንም እኛ ማለት ነው። ምግቡም አያስፈልገን፣ ከምግብ አቆምን ማለት ነው፣ ተለወጥን ማለት ነው። ሁሉም አያስፈልገን። መጨረሻችን ያው በህይወት የሚቀየር ስለሆነ ማለት በሞት የሚደመደም ስለሆነ ትልቁ ነገር ግን ከዚያ በኋላ ነው የምናስበው። ከሞት በኋላ ከመቃብር አንጻር ትንሣኤ መኖሩን ከሞት ባሻገር ህይወት መኖሩን አይተን እሱን ተስፋ ስናደርግ ነው እንግዲህ እኛ በማንነታችን መተማመን የምንችለውና አሁን ባላችሁበት ደረጃ ይህን ቀን ስታስቡ ጌታ ተወለደ፣ ልደቱ ትልቅ በዓል ነው። ቤት ያለው የማያክብረው፣ ገንዘብ ያለው የማያክብረው፣ እኛ የትም ወድቀን እያልን ከሆነ ልደቱን ረሳ ነው ማለት ነው። ምክንያቱም የልደቱ ጌታ ምን ተብሎለታል? ምን ተብሎለታል? ቤት አልነበረውም ተብሎለታል። ስፍራ አልነበረውም ተብሎለታል። ስፍራ አልነበረውም፣ ቤት ታጣለት፣ መጠለያ ታጣለት የተባለውን የትህትና ጌታ ስለሆነ ዛሬ ልደቱን የምናከብርለት በዚህ ውስጥ ሆነን በሙሉ እምነት ሆነን ልክ እርሱ ከቤተልሔም ተነስቶ መደማደሚያው ምን ነበር ስንል ታሪኩን ስናይ የቤተልሔም የዋሻው ልደት የከብት ላይ በረት መውደቅ በከብት በረት ላይ መውደቅን እናይና ከዚያ በኋላ ነው ከፍ እያለ ከዚያ ወደ ምን እንሄዳለን? ወደ ጥምቀቱ እንሄዳለን። ከዚያ ወደ ምን እንሄዳለን? ወደ ትምህርቱ እንሄዳለን። ከዚያ ወደ ምን ሄዱ እንላለን? ወደ መስቀል ከፍ ማለትና ወደ መቃብር ዝቅ ብሎ መጨረሻ ላይ ከፍ ብሎ ተነስቶ ማረግን ማለት ነው። መጨረሻው ስፍራ የለውም የተባለለት ጌታ ምን አለን? እንደገና በዮሐንስ ወንጌል ምዕራፍ 14 ላይ እንዲህ ይለናል። ስፍራ የለውም የተባለለት ጌታ ምን አለ? አሁን ወደ ሰማይ እሄዳለሁ፣ ቦታ አዘጋጅላችኋለሁ። እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ፣ በላይ በሰማይ ባለው በአባቴ ቤት ብዙ ቦታ፣ ብዙ ቤት፣ ብዙ ማረፊያ አለ። አሁን እኮ ስፍራ የለውም ተብሎ ነበር። ግን ምን አለ? በሰማይ ብዙ ቤት አለኝ፣ በሰማይ ሰፊ ቦታ አለኝ፣ በሰማይ ቤተ መንግስት አለኝ። እመጽእ ወነሣእክሙ ከመ ታህሉ ምስሌ በመንግሥተ አቡየ ዘበሰማያት፣ በሰማይ ባለው ቤተ መንግስቴ እኔ ጋር እንድትኖሩ መጥቼ ወስዳችኋለሁ። ይሄ ጥሪ ለተፈናቃዩም፣ ለታሳሪውም፣ ለታማሚውም፣ ለስደተኛውም ለዚህ ሁሉ የሚሆን ቃል ነው። መጥቼ ወስዳችኋለሁ። በሰማይ ብዙ ስፍራ አለኝ፣ በሰማይ ብዙ ቤት አለኝ፣ በሰማይ ማረፊያ ያለው ቤት አለኝ። መጥቼ ወስጄ እኔ ጋር አኖራችኋለሁ ነው። ስለዚህ እንዲህ ሲሆን መፈናቀልን እንንቀዋለን፣ መሰደድን እንንቀዋለን፣ መንገላታትን እንዘነጋዋለን። በህመሙ ውስጥ ብንሆንም አልተቸገርንም ማለት አይደለም። ምግቡ እየቸገረን፣ መጠለያው እየቸገረን፣ ኑሮው እየጠበበን በጠባቡ ውስጥ ሆነን ግን የላይኛውን ቤት እናያለንና አሁንም ስፍራ ባይኖረን ስፍራ አለን። ምክንያቱም ምን ብሎ ነግሮናል? በሰማዩ ዓለሜ ብዙ ቤት አለኝ፣ መጥቼ ወስጄ በዚያ አኖራችኋለሁና ተጠሪዎች ስለሆን ይሄን እያሰብን ነውና የልደቱ ጌታ ማን ነው? ስፍራ ያጣ ማን ነው? እኛስ ማንን? እኛ ማንን ስንል እኛ ኢምንት ነን። ምንም ሰው ክቡር ፍጥረት ነው ቢባል በጌታ አንጻር ስንታይ እንደምንም አይደለንም እኛ። ስለዚህ አማኝ ማለት በፊት በብሉይ ኪዳን የነበሩ አማኞችም በክርስትናው ዘመን ያሉ አማኞችም ያሳዩን ይሄን ነው። እያጡ እንዳላቸው፣ እየቸገራቸው እንዳልቸገራቸው የዛሬውን ሳይሆን ያስቡ የነበረው የመጪውን ስለሆነ የመዝሙረ ሰለስቱ ደቂቅን ስናስብ በባቢሎን ምድር በእሳት ላይ ተጥለው ይዘምሩ ነበር። እንደውም ይሄን ልደት እያሰቡ አንድ መዝሙር 6 አዝማች ያለው፣ አንድ መዝሙር 33 አዝማች ያለው ደርሰውልናል። በእሳቱ መካከል ሆነው ምን ማለታቸው ነው? ከ6ኛው ሺህ ሊያልቅ ሲል ጌታ ከሰማያት ይወርዳል፣ ከድንግል ይወለዳል፣ ስጋን ተዋህዶ ስጋን ለብሶ ይመላለሳል ማለታቸው ነው። 33 አዝማች ያለው ደግሞ በዚህች ምድር 33 ዓመት ይቆይባታል የሚል በዘመነ ልደት የሚደረገውን መዝሙር ነው እንደ ትንቢት አድርገው ይዘምሩ የነበረውና ስለዚህ እኛም እየቸገረን ዛሬ እንዘምራለን፣ መጠለያ እያጣን እናመሰግናለን። ምክንያቱም ይሄ የመጨረሻ ማረፊያችን እስካልሆነ ድረስ ነውና ልደቱን ስናስብ ይሄን እያሰብ ደስ እያለን መላእክትም እንደው ቅድም ማስተምሪያው ለቤተክርስቲያኗ ወደ ምሕረት ላይ ይሄን አዋጅ ሲያወጁ ለሰው ልጅ ነፃነት ተሰጠው ሲሉ
ያቺ ምድር ነፃ አልነበረችም። በሮማውያን በቄሳሮች ቅኝ ግዛት የተያዘች ምድር ነበረች። በቅኝ ግዛት ስር ባለች ምድር ላይ ይሄ መዝሙር ተዘምሯል። ምክንያቱም የልደቱ ነፃነት ለምድራዊ ግዞት ሳይሆን ለሰማያዊ ለጊዜያዊ ሳይሆን ለዘላለም ነፃነት ነበርና ይህ አዋጅ ዛሬ ለሁሉ የታወጀ ነው። በእስር ቤት ላሉ የታወጀ ነው። በመፈናቀል ላይ ላሉ የታወጀ ነው። በስደት ላይ ያሉ የታወጀ ነው። በህመም ላይ ያሉ የታወጀ ነው። ስለዚህ በሆነ ሆኖ በህመም ላይ ያላችሁም፣ በመፈናቀል ላይ ያላችሁም፣ በእስር ቤትም ሆነ ያላችሁ፣ በስደት ያላችሁ፣ በተለያየ የችግር ቦታ እንኳ ብትሆኑ የዛሬው ጌታ ዛሬ የተወለደልን ልደቱን የምናስብለት የኢየሱስ ክርስቶስ ልደት ሁሉ የሱ ሁሉ በሱ ሲሆን ሳለ ዘቦቱ ሁሉ ኮነ ወዘንበሌሁ ሳልወ ዘኮነ ሁሉ በእርሱ ሆነ ያለ እርሱ ግን የሆነ የተፈጸመ የተደረገ ነገር የለም የተባለለት ጌታ እንደ ተራ ሰው ስፍራ አጥቶ በከብቶች በረት መወለዱን የምናስብበት ቀን ስለሆነ ይህን እያሰብን ከውድቀታችን ያነሳን ከሐሳር ወደ ክብር የመለሰን ጌታ እያሰብን በዓሉን የደስታ በዓል እንድናደርገው ነው። ያው ጊዜ ስለማይኖር እንጂ እያንዳንዱ እየተነተን ብናስበው በከብቶች በረት ተወለደ። ለምን ሰው ክቡር ሲሆን እንደ እንስሳዎች ሆነ፣ በስህተቱ እንደ እንስሳዎች ሆነ ተብሎ ነበርና ከዚያ ስህተቱ ለመመለስ ያደረገውን ድርጊት ለማሳየት ልክ አዳም ከገነት ወጥቶ ተባሮ እንደነበር እሱም ከከተማ ወጥቶ ስፍራ ቤት በሌለበት ቦታ ተወልዶ እንደ ካሳው ለማጠየቅ ብዙ የአዳምን ካሳ የሚያሳዩ ምስጢራት ናቸው በለቱ የተፈጸሙት እና በዚህ መሰረት ይህን እንድናስብ ነው። ሌላው እዚያች በረት ላይ የተወለደው ስፍራ አጥቶ የተወለደው ሕፃን ማን ነው ስንል የጌቶች ጌታ የንጉሶች ንጉስ የዘላለም አምላክ ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። አሁንም ደግሞ በዚህ ስፍራ በማጣት ላይ በዚች መጠለያ ስፍራ የሚወለዱ ሕፃናት ነገ አይታወቅም። በዚህ የተወለዱ ሕፃናት ነገ ይችን ሀገር መሪዎች ሊሆኑ ይችላሉ። ነገ ይችን ቤተክርስቲያን በሊቀ ጵጵስና የሚመሩ አባቶች ሊሆኑ ይችላሉ። ነገ እዚች ቤተክርስቲያን አባቶች፣ ቀሳውስት፣ ዲያቆናት፣ መዘምራን ሊሆኑ ይችላሉ እና አይታወቅም ከዚህ ስፍራ ያሉ ሰዎች። ስለዚህ የሚመለከተው ሁሉ ይህን ማህበረሰብ ሊመለከት ይገባዋል። በተናቁ ቦታ ላይ የሚገኙ ሰዎች ቀላል አይደሉም። እንደ ታሪክ ለማሳጨር ብለን እንጂ ብዙ መጥቀስ እንችላለን። ለምሳሌ ሙሴን ስናይ የት ነበረ ስንል ስፍራ ታጥቶለት የትን ጣለው፣ የትን እናስቀምጠው፣ የትን ደብቀው ተብሎ ባህር ዳር ላይ በደንገል ተጥሎ የነበረ ሕፃን ነው ተነስቶ ቤተ መንግስት ገብቶ 600,000 እስራኤላውያንን ዕብራውያንን ከግዞት ሊያወጣ የቻለው ያ ሕፃን ነው። ተጥሎ የተነሳ ወድቆ የተገኘ ሕፃን ከዚያ ወጥቶ ለዚህ ክብር በቃ። ይህን ሁሉ ህዝብ ከፈርዖን ህዝቤን ከፈርዖን ልታስለቅቅ ይገባሃል፣ ሁርበሎ ለፈርዖን ሂድና ፈርዖንን ህዝቤን ልቀቅ በለው ብሎ ነፃ እንዳወጣ የታዘዘ ሙሴ የተወለደ የተገኘ ስንል ስፍራ ታጥቶለት መውደቂያ መደበቂያ ታጥቶለት እዚያ ባህር ዳር ላይ ወድቆ የነበረ ሕፃን ተነስቶ ይህን ታሪክ እንዲፈጽም ተደረገና ዛሬም ኢየሱስ ክርስቶስ በበረት ላይ በከብቶች በረት በከብቶች ግርግም ተነስቶ እንግዲህ ይህ ሁሉ ባለቤት እንደሆነ ምንም ጥንተ ባለቤት ቢሆንም የኛን ግን ማንነት ያሳየናል። ወድቆ መነሳት እንደሚቻል ትንሽ ከተባለ ቦታ ትልቅ ሰው እንደሚገኝ ያሳየን ነውና ስለዚህ የሚመለከተው ሁሉ እዚህ ማህበረሰብ ላይ ትኩረት ልናደርግ እኛም ተስፋ ልናደርግ ልጆቻችንን አሁንም ቢሆን ከዚች መጠለያ በጎውን ነገር ማሳየት ለሙሴ ትልቅነት የእናቱ ድርሻ ነው ይላል። አንተ ተራ ሰው የሆንህ እንዳይመስልህ የአብርሃም ልጅ ነህ፣ ተስፋ የተጠበቀልህ፣ ትንቢት የተነገረልህ፣ ሱባኤ የተቆጠረልህ ነው፣ አይዞህ እያለች ጠንክራ ታስተምረው ነበርና ለራሱ አይደለም ለህዝቡ ነፃ መውጣት ትልቁን ድርሻ ወሰደ ይላል። ስለዚህ አሁንም ከዚህ መካከል ያሉ ሕፃናት የዚህ ታሪክ ባለቤት የሚሆኑበት አጋጣሚ ስለሚኖር ተስፋ ሳንቆርጥ ተስፋ አድርገን እርስ በርሳችን እየተረዳዳን እየተደጋገፍን እየተወያየን እንድናልፍ ጊዜውን እንድናሳልፍ የሚል መልእክት ነው የማስተላልፈው። ከወደቅንበት ያነሳን ወደ ቀደመ ክብራችን የመለሰን ከፍ ያለ በኪሩቤል ጀርባ ላይ የሚኖር
ኪሩቤል ሱራፌል ዙፋኑን ተሸክመው ቅዱስ 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 እያሉ የሚያመሰግኑት የአእላፋት ጌታ ከሰማያት ወርዶ ዝቅ ብሎ ትሕትናውን አሳይቶናልና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። የመከረን የገሰጸን ያስተማረን ልዑለ ባሕርይ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን።